ስምህ ማን ነበር? ኤፍሬም ታፈሰ። እሺ ዛሬ በእኛ አቆጣጠር ሰኔ 21 ነው መሰለኝ 2018። ስለዚህ በዛሬው ቀን አንተ አላህ መርጦሃል። እኔ ምለውን ትላለህ ወደ እስልምና የምትገባበት ቃል ነው። እሺ ኤፍሬም እኔ ምለውን ትላለህ። ከዛ ደግሞ በእስልምና የሚመችህ ስም ካለ ከዛ በፊት ከሰማው የሚመችህ ስም ካለ ራስህ እንግባባለን። የሚመችህ ስም ካለ ከሌለ አይ ከሌለ ችግር የለም። ሙስሊም እዚህ ሱንታ ራስ አደቂ በቃ ችግር የለም። እኔ አሁን ምልህን ትላለህ ችግር የለም። እኔ ምልህን በል አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉ አላህ ወአነ ዒሳ አብዱላሂ ወረሱሉሁ። እሺ ትርጉሙ ልንገርህ። አሽሀዱ አላ ኢላሃ ኢለላህ ማለት ከአላህ ውጪ በሐቅ የሚመለክ አምላክ የለም ማለት ነው። አላህ ብቻ ነው በትክክል የሚመለከው። ዓለም ላይ ብትዞር ብዙ ሰዎች በውሸት የሚያመልኳቸው ሰዎች ነገሮች አሉ። ዛፍን የሚያመልክ ሊኖር ይችላል፣ ሰይጣን የሚያመልክ ሊኖር ይችላል። ግን በእውነት መመለክ የሚገባው ማን ነው? አላህ ብቻ ነው። አሽሀዱ አላ ኢላሃ ኢለላህ ማለት ያ ነው። ወአሽሀዱ አነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ መልእክተኛ ናቸው። የመጨረሻው ከዚህ በኋላ ነብይ አይመጣም። በየቸርቹ ይሄ ነብይ ገሌ ምናምን የሚባለው ይሄ ሐሰት ነው። ያሰት ነው ቆሞ እኔም አርገባም መቼም የገባው ሰው አይደለም። ስለዚህ ገብቼ ማለት ነው በቃ ይሄ የሐሰት ነብያቶች ማጭበርበሮች ናቸው። ከነዛ ራስ መጠበቅ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምረዋል። ስርዓትና ህግን ከዚህ በኋላ ነብይ የሚባል ነገር አይመጣም። ከሙስሊምም ነብይ አይመጣም፣ ከክርስቲያንም ነብይ አይመጣም። ግን ይሄ የሐሰት ማጭበርበር የሴት ነብይ ብለው እየመረጡ ምናምን ሲተዋቸው ሐሰተኛ ነብያቶች ይላል እኮ ሐሰተኛ ነብያቶች። ስለዚህ ወአነ ሙሐመድ ረሱሉላህ ወአነ ዒሳ አብዱላህ ወረሱሉሁ ኢየሱስ ወይም ዒሳ አብዱላህ የአላህ ባሪያ እና የአላህ መልእክተኛ ነው። የአላህ መልእክተኛ ቀደም እንዳልኩ ማለት ነው። ተልኮ የመጣ ነው። ገብቷል አይደል? ተልኮ ከፈጣሪ ተልኮ የመጣ ነው። ስለዚህ እኛ ምናምነው በዛ ነው። ከዛሬ ጀምሮ ሙስሊም ነው። ሙስሊምና አላህ ጽናቱ ይስጥ።